በአማርኛ ምን ይሉታል? በባሌም በቦሌም ይሉታል። በባሌም በቦሌም እንደርስባቸዋለን። አይ ቲንክ ኦሬዲ በእንግሊዝ ተናግረናል። ይደርሳቸዋል መስማት ያሉባቸው ሰዎች እና በጣም ደስ ብሎኛል ሁላችሁም እዚህ ስለመጣችሁ። ሌላ ሰውን ማገዝ ራሳችሁን ማገዝ ነው። በረከቱ በቀኝም በግራም ይመጣላችኋል። እመኑኝ። አሁን ለምሳሌ ዲቻ ቦይስ የሚባሉ 3 ልጆች አሉኝ እኔ ማገዛቸው። መጀመሪያ የመሰለኝ ምንድነው በፍርሃት ተሞልቼ ነበረ። ለምን የእግዚአብሔር በረከት አላየሁትም ነበር። ልብ ብላችሁ ካስተዋላችሁ እነሱ 3 ህፃናት ልጆች ኦኬ እንደ ልጄ አድርጌ አሳድጋቸዋለሁ ብዬ ወስኜ ስቀበል መጀመሪያ ፍርሃት ብቻ ነበር የተሰማኝ። ይህ ሁሉ ሰጥቼ እንዴት ነው መሆነው? እኔስ መሬት ላይ በወድቅስ? ግን እግዚአብሔር አየሁት በር ሲከፍትልኝ። የተቆለፈ በር ተውጥና ጣራ ይከፍትልኛል። ኦ ማይ ጋድ እንዴት ብሎ መጣ? የስ ሰው ይመጣል የሚያግዘኝ። በምን እናግዝህ? ምን እንርዳ? ምን እናድርግ? የት ነበር እነዚህ ሁሉ ሰዎች? ከየት ነው የመጡት? ለካስ እግዚአብሔር ነው በሰው ተመስለው። እግዚአብሔር ራሱ አይወርድም መቼስ። እግዚአብሔር ሁሌም በሰው ነው የሚመጣው። ሰውን ለማገዝ ስትሞክሩ ደግሞ እግዚአብሔር በሰው መልክ ሆኖ እናንተን ያግዛችኋል ማለት ሌላችሁ ፈልጌ ነው። ስለዚህ ቢዝነሳችሁ ላይ በረከት ታገኛላችሁ። እውነቴን ነው የምላችሁ። ምክንያት ይኖራችኋል። ለምንድን ነው በዚህ ወር ሰርቼ ለፍቼ $100,000 መስራት ያለብኝ የሚለው ምክንያታችሁ መሆን ያለበት ግማሿን ወይም ደግሞ ትንጥ ያብዬ ልጆችን ማሳከም ሰዎችን ማዳን ስላለብኝ ነው። ምክንያታችሁ ይህ ከሆነ ማን አባቱ ያወድቃቸዋል? ማንም። you're always strong ሞቲቬሽን አለ፣ ዲሲፕሊን አለ። ጠንካራ ሆናችሁ ህይወታችሁ ታሳካላችሁ፣ ሰዎችን ታድናላችሁ ማለት ነው። አመሰግናለሁ። thank you for coming.